አርሰናል በድጋሚ ለብሩኖ ጊማሬሽ የ70 ሚሊዮን ፓውንድ ዝውውር ጥያቄ ሊያቀርብ መሆኑን የሚጠቁሙ መረጃዎች ወጡ። ቦርንሞዝ ለአሌክስ ስኮት ከቼልሲ የቀረበለትን የዝውውር ጥያቄ ውድቅ አደረገ። ተዋናይት ኬሊ ሆትል በ18 ዓመቷ በመኪና አደጋ ሕይወቷ አለፈ። በኢትዮጵያ የዲጂታል ታሪክ አዲስ ታሪክ ተመዘገበ። በኢትዮጵያ የዲጂታል ታሪክ አዲስ ታሪክ ተመዝግቧል። የወጣቱ የፈጠራ ባለሙያ ቃሉ ቡቲክ ስራ በሁለት ቀናት ውስጥ 97 ሚሊዮን እይታዎችን ሰብሯል። ኢትዮጵያዊ የዲጂታል ይዘትና የፈጠራ ባለሙያ ቃሉ ቡቲክ ከእግር ኳስና ከዲዛይን ጥበብ ጋር አያይዞ የሰራው አስደናቂ ስራ ከራሱ ከኢንስታግራም ኦፊሻላዊ ገጽ ጋር አብሮ በመተባበር ከተለቀቀ በኋላ በዓለም አቀፍ የዲጂታል ሚዲያ መድረክ ላይ ታሪክ ሰርቷል። በዓለም ዙሪያ ከ685 ሚሊዮን በላይ ተከታዮች ባለው የኢንስታግራም ዋና ገጽ ላይ የወጣው ይህ የፈጠራ ስራ በተለቀቀ በሁለት ቀናት ውስጥ ብቻ 97 ሚሊዮን እይታዎችን በማስመዝገብ በሀገራችን የዲጂታል ሚዲያ ታሪክ ውስጥ እስካሁን ከተመዘገቡት የቪዲዮ እይታዎች ሁሉ ከፍተኛውና ፈጣኑ ሆኖ ተመዝግቧል። የሜታ ወይም ኢንስታግራም ትስስርና የፋይናንሻል የገቢ እድሎች ኢንስታግራም ባለቤት ከሆኑት የሜታ ኩባንያ ከፍተኛ አመራሮችና ገጾች ጋር በቀጥታ የታሪካዊ ስኬት ለቃሉ ቡቲክ ብቻ ሳይሆን በችሎታቸው በፈጠራቸውና በጽናታቸው ለሚደክሙ በርካታ ኢትዮጵያውያን ወጣቶች ትልቅ ማረጋገጫና ማበረታቻም ይሆናል። ጥረት፣ እውቀትና የፈጠራ አመለካከት ካለ ከየትኛውም የዓለም ጥግ ተነስተው የዓለምን ትኩረት መሳብ እንደሚቻል በተግባርም አሳይቷል። ኢራን ሙሉ በሙሉ ጦርነት ውስጥ መሆኗን ገለጸች። በመካከለኛው ምስራቅ የነበሩ ግጭቶች ወደ በርካታ ግንባሮችም ተስፋፍተዋል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ሀገራቸው በአሁኑ ወቅት በሙሉ አቅም በታወጀ ጦርነት ወይም ፉል ስኬል ዋር ውስጥ እንደሚገኙ ይፋ አድርገዋል። ይህ መግለጫ የወጣው በመካከለኛው ምስራቅ ለሳምንታት ሲካሄድ የቆየው ውጥረትና ፍልሚያ ለበርካታ ግንባሮች የሰፋ በሄደበት ወቅት ነው። ግጭቱ ቀደም ሲል ከነበረው ከዩናይትድ ስቴትስ እና ከኢራን የቃላትና የወታደራዊ ፍልሚያ አልፎ አዲስ መልክም ይዟል። ኢራን የባላስቲክ ሚሳይሎች እና ድሮኖችን በአካባቢው ወደሚገኙ የሁለቱ ሀገራት እና የባለሟሎች ይዘታዎች ግጭቱ ቀደም ሲል ከነበረው የዩናይትድ ስቴትስ እና የኢራን የቃላት ወታደራዊ ፍልሚያ አልፎ አዲስ መልክ ይዟል። ኢራን የባላስቲክ ሚሳይሎች እና ድሮኖችን በአካባቢው ወደሚገኙ የሁለቱ ሀገራትና የባለሟሎቿ ይዞታዎች ማስወንጨፏን የቀጠለች ሲሆን በየመን የሚንቀሳቀሱት የሁቲ አማጽያን በቡድን በኩል በባቤል መንደብ በኩል ከሳውዲ አረቢያ ጋር ግንኙነት ያላቸውን የመርከብ እንቅስቃሴዎች ኢላማ ያደረገ የባህር ላይ እገዳ ማወጁንም አስታውቋል። ይህም በዞኑ ያለውን ቀውስ የበለጠ የሚያስተባብል ሌላ ተጨማሪ ግንባርም ከፍቷል። በተመሳሳይ ጊዜ የዩናይትድ ስቴትስ ጦር በኢራን ውስጥ ክፍሎች በሚገኙ ስትራቴጂካዊ ኢላማዎች ላይ የሚካሄደውን የአየር ጥቃት አጠናክሮ የቀጠለ ሲሆን በፋርስ ባህረ ሰላጤና በሬድ ሲ አካባቢውን ከፍተኛ ወታደራዊ እንቅስቃሴዎችና ፍልሚያዎች እየተካሄዱ ይገኛሉ። በአሁኑ ወቅት የግጭቱ መጠንና አወቃቀር በከፍተኛ ደረጃ እየተባባሰ የመጣ ሲሆን ሁኔታው በይፋ ሙሉ አቅም ጦርነት ተብሎ ለመሰየም ግን በመንግስታት በወታደራዊ ተንታኞች እና በዓለም አቀፍ ታዛቢዎች ዘንድ የተለያዩ መስፈርቶች ጥቅም ላይ እየዋሉ ይገኛሉ። በዚህ ምክንያት ወገኖች እንደየራሳቸው ፖለቲካዊና ወታደራዊ እይታ እውነቱን በተለያየ መንገድ በመግለጽ ላይ ይገኛሉ። ተዋናይት ኬሊ ሆትል በ18 ዓመቷ በመኪና አደጋ ሕይወቷ አለፈ። የጋድዚላ ቨርሰስ ኮንግ እና ጋድዚላ ኤክስ ኮንግ ዘ ኒው ኤምፓየር ፊልም ላይ የጂያ ገጸ ባህሪን በመጫወት የምትታወቀው መስማት የተሳናት ተዋናይት ኬሊ ሆትል በ18 ዓመቷ በመኪና አደጋ ሕይወቷ አልፏል። የፍሬድሪክ ካውንቲ ሸሪፍ ጽሕፈት ቤት እንዳስታወቀው አደጋው ማሪላንድ ግዛት በሚገኘው ኢጃምስቪል አካባቢ ማክሰኞ ማልዳ ጠዋት 3 ሰዓት ገደማ ተከስቷል። የተሳፈረችበት መኪና ከመንገድ ወጥቶ ከመንገድ ዳር ያለ የውሃ መፋሰሻ መዋቅር ከርቬቸር ጋር ተጋጭቷል። ኬሊ ወደ ሆስፒታል በአየር ለማጓጓዝ ቢሞከርም በመንገድ ላይ ሕይወቷ አልፏል።
ፍጥነት ለአደጋው መንስኤ ሊሆን እንደሚችልም ፖሊስ ገልጿል። የሞቷን ዜና አባቷ ጆሹዋ ሆትል በአሜሪካ የምልክት ቋንቋ በቀጥታ በፌስቡክ ስርጭት አረጋግጧል። የተማረችበት የቴክሳስ የመስማት የተሳናቸው ትምህርት ቤትም የሀዘን መግለጫ አውጥቷል። ኬሊ ሆትል በ2021 በወጣው ጋድዚላ ቨርሰስ ኮንግ ፊልም ውስጥ ከኪንግ ኮንግ ጋር ልዩ ትስስር ያላትን ጂያ በመጫወት የዓለም ትኩረት ስባም ነበር። በ2024 በተለቀቀው ጋድዚላ ኤክስ ኮንግ ዘ ኒው ኢምፓየር ውስጥም ተመሳሳይ ገጸ ባህሪያ ዳግም በመጫወት ከፍተኛ አድናቆትንም አግኝታለች። በሆሊውድ ውስጥ የመስማት የተሳናቸው ተዋናዮች ተወካይነትን በማጠናከር ያበረከተችው አስተዋጽኦም በስፋት ሲወደስ ቆይቷል። የኬሊ ሆትል ድንገተኛ ህልፈት በፊልም ዓለም በመስማት የተሳናቸው ማህበረሰብና በደጋፊዎቿ መካከል ከፍተኛ ሀዘን ፈጥሯል። በርካታ የፊልም ባለሙያዎችና አብረዋት የሰሩ ተዋናዮችም የሀዘን መልእክታቸውን አስተላልፈዋል። ቦርንሞዝ ለአሌክስ ስኮት ከቼልሲ የቀረበለትን የዝውውር ጥያቄ ውድቅ አደረገ። ቦርንሞዝ እንግሊዛዊውን አማካይ አሌክስ ስኮትን ለማስፈረም ከቼልሲ የቀረበለትን የ64 ሚሊዮን ፓውንድ የዝውውር ሂሳብ ውድቅ ማድረጉን ቢቢሲ ስፖርት ዘግቧል። ክለቡ ለቼልሲ በግልጽ እንደገለጸው ከሆነ ተጨማሪ ጥያቄዎችን እንደማይቀበልና ተጫዋቹን በክለቡ ለማቆየት እንደሚፈልግም አስታውቋል። ይሁን እንጂ የ2 ዓመቱ ተጫዋች ላለፉት 2 ወራት የቀረበለትን አዲስ ኮንትራት ማራዘሚያ ስምምነት ውድቅ ማድረጉ ለቦርንሞዝ ነገሮችን ፈታኞች አድርገዋል። ለአርሰናል፣ ማንቸስተር ዩናይትድ፣ ቶተንሃም እና ማንቸስተር ሲቲ ያሉ ክለቦችም ለተጫዋቹ ፍላጎት አሳይቷል። ከዚህ ቀደም በሰኔ ወር አርሰናል ያቀረበውን ጥያቄ ቦርንሞዝ ውድቅ ተደርጎበት እንደነበረም ይታወሳል። አርሰናል በድጋሚ ለብሩኖ ጊማሬሽ የ70 ሚሊዮን ፓውንድ ዝውውር ጥያቄ ሊያቀርብ መሆኑን የሚጠቁሙ መረጃዎች ወጡ። አርሰናል ብሩኖ ጊማሬሽን ለማስፈረም ያቀረበው የ64 ሚሊዮን ዩሮ ወይም 55 ሚሊዮን ፓውንድ ጥያቄ በኒውካስል ውድቅ መደረጉን ለማወቅም ተችሏል። አርሰናል የ60 ሚሊዮን ፓውንድ የውል ማፍረሻ አለ የተባለውን የኒውካስሉን ብራዚላዊ ኮከብ ብሩኖ ጊማሬሽን ለማስፈረም የመጀመሪያ ይፋዊ ጥያቄ በቃል ደረጃ ቢያቀርብም እንዲሁም ከተጫዋቹ ወኪሎች ጋር ንግግር ማድረግ ቢችልም ጥያቄው ተቀባይነት ሳያገኝ መቅረቱ የሚታወስ ነው። ታዲያ የቡድኑ ስፖርቲንግ ዳይሬክተር አንድራ ቤርታ ሁለተኛ የተሻለውን የ80 ሚሊዮን ፓውንድ የዝውውር ጥያቄ ለማቅረብ እየተዘጋጁ እንደሚገኙ አርሰናል ኢንሳይደር በዘገባው ይዞት የወጣው መረጃ ያመለክታል። በሌላ በኩል አንቶኒ ጎርደን በ70 ሚሊዮን ፓውንድ ወደ ባርሴሎና የህልም ዝውውሩን ያጠናቀቀ ሲሆን አሁን ደግሞ ብሩኖ ጊማሬሽ አርሰናልን ሊቀላቀል የሚችልበት ሁኔታ እየተጠናም ይገኛል። የአርሰናሉ አሰልጣኝ ሚካኤል አርቴታ ብሩኖ ጊማሬሽ በቡድኑ ውስጥ ለዲክላን ራይስ እና ማርቲን ዙቢሜንዲ ጠንካራ ፉክክርና እገዛ እንዲያደርግም ይፈልጋል። ይህ የ28 ዓመቱ ብራዚላዊ አማካይ በ2025-26 የዝውውር ዘመን በፕሪሚየር ሊግ ለኒውካስል ዩናይትድ ባደረጋቸው 29 ጨዋታዎች 9 ጎሎችን ከመረብ በማሳረፍ 5 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል እጅግ ድንቅ ብቃቱንም አሳይቷል። የአርሰናል የአማካይ መስመር ወደ ላቀ ደረጃ ያሸጋግራል ተብሎ የሚጠበቀውን የብሩኖን ዝውውር ለማጠናቀቅ ቆርጦ የተነሱ የሚመስሉት መድፈኞቹ የሚቀርቡት ሁለተኛ ዙር ጥያቄ ምን ምላሽ ያገኛል የሚለውን ጉዳይ ይጠበቃል። አርሰናል ከተጫዋቹ ጋር በግል ጥቅማ ጥቅም የተስማማ ሲሆን ተጫዋቹ የሚፈልገውንና የወላጅ አባቱን ታክሲ የሚወክለውን የ39 ቁጥር ማሊያ እንደሚወስድም ቃል ተገብቶለታልም ተብሏል። የታይንሳይዱ ክለብ ለቀጣዩ ዓመት የአውሮፓ ሻምፒዮንስ ሊግ ማለፍ አለመቻሉን ተከትሎ የተጫዋቹ ውል ማፍረሻ ወደ 60 ሚሊዮን ፓውንድ አካባቢ ከመውረዱ ጋር ተያይዞ ዝውውሩ ሊሳካ የሚችልበት እድል አሁንም እየሰፋ ይገኛልም ተብሏል።